ነበር። ያቺ ልጅ ናት ይሄን ናቲን እንዲገኝ ያደረገችው። ናቲን የሚጠብቅ 1 አመት በሙሉ ከናቲ የኖረ ልጅ ነው። አላህ ልቦና ሰጥቶት ተመለስ ብሎት ተመለስ። ያው 1 አመት በሙሉ እሱ ነው የሚጠብቀው የነበረው። ስለዚህ አሁን ሁሉም ነገር እኮ በጊዜው ይመለሳል። ማይመለስ ነገር የለም። ማንኛውም ነገር ጊዜ ነው የሚፈልገው። ስለዚህ ይሄ ደብዳቤ ለዘላለም ስጩ፣ ዘላለም ይመጣል። አያችሁ፣ የሆነ ኢንፎርሜሽን ደርሳቸዋል ማለት ነው። ዘላለም ይመጣል። እርግጠኛ ስትሆኝ ዘላለም እንደሆነ እርግጠኛ ስትሆኝ ጊዜ ይህን የዘላለም ስጩ ብሎ ናትሪን የት እንደሚያስቀምጡት የት እንደሄደ ነው የሚያሳይ መልእክት ነው የሰጠው የነበረው። ወረቀት አይታችሁታል። ወረቀቱ ትላንት የሆነ ደብዳቤ ተሰጥቶት ነበር። ዛሬ ከልጅቷ አደጋ ደግሞ ቁጭ ብላ አውርተው ነበር። ልጅቷም ሐኪም ቤት ሄዳለች፣ ተመርምራለች። ልጁ አነካትም። ያው ድረሱልኝ ብላ የጮኸች ነው። ዘላለም የደረሰላት ዘላለም ነው ያዳናት። በዚህ ማህሌትና በናቲን ጉዳይ ብዙ ሰዎች አድነዋል። ብዙ ሰው ከዛ ጭንቅ ውስጥ እንዲወጡ አድርገዋል። ዘላለምና የነስራይን እና ሐኪም ቤት ሄዳ ነበረ። ደህና ናት፣ ምንም አልሆነችም። ያው የመታት ቦታ ነው ትንሽ ችግር የፈጠረባት። እዚህም ስራ ውስጥ የገባች ደግሞ አባቷ ታንቆ ሙቶባት ነው። ይሄም በመስፍን ጉዳይ ነው። ከመስፍን ጋር አንድ ላይ ይሰሩ ነበረ። ብዙ ሀብት ነበረን፣ ቤት ነበረን፣ መኪና ነበረን። ያ ሁሉ ሽጠው የቡና ድርጅት አለ እዛ ላይ አብረን እንስራ ብሎት እኮ ነው። ከዛ በኋላ እንዳለ ክሳራ ገብቶ አባቴ ህይወቱ አጣን። እኛ ትናንሽ ሆነን አባታችን ያሳደገን የነበረው እናታችን በትንሽ ያለን ነው የሞተችው የነበረው። ስለዚህ አባቴ ቤታችን በባንክ ተይዞ ነበረ። መስፍን እኮ ያልገባ ቦታ እኮ የለም። ብዙ ቤት እኮ ነው ያሰቃየው፣ ብዙ ቦታ ግን በተራው አሁን ይሰቃያል። እሱ ኢንሻአላህ ይገኛል። እና በሱ የመጣ ነው። ቤታችን በባንክ ተይዞ ነበረ፣ ተሸጠ። ክራይ ቤት ነበረ። በዛ ምክንያት ነው የምንበላው የምንጠጣተን ነው አባታችን ህይወቱ ሊያጣ እንትን ያለው ምንድን ነው። እና እንኳን ደስ አላችሁ። በሱ የመጣ ነው አባታችንም ለሞት ያደረገው መስፍን ነው። ከዛ በኋላ ለእህቶቼ ማበላ ማጠጣ ነገር አጥቼ ነው ቤት ክራይ ከፈለልኝ ምናምን ብዬ እግሩ ስር ተደፍቼ ስለምነው እኛ ጋር ምግብ ስሪ፣ የኔ ጋር ልጆች አሉ ስራ የሚሰሩ የእነሱ ምግብ ስሪ ለት ብሎ ነው እዛ የገባሁ ተነበረው። ግን ገብቼ ብዙም የታገተ ሰው አለ፣ ብዙም ይሰቃይ ሰው አለ፣ ብዙም ይደበደብ ሰው አለ። ሀታ በቢላዋ ሳይቀር ነው የሚያስፈራራቸው። አስፈራርቶ ወረቀት እንዲፈርሙ ነው የሚያደርገው ብላ እያንዳንዱ ሚስጥር ተናግራለች። የመጨረሻ የአባቴ እንዲሞት ያደረገብኝ መስፍን ነው። መስፍን በጣም ጨካኝ ሰው ነው። እኔ በውጭ ሳቀው በጣም ጥሩ ሰው ይመስል ነበር፣ ግን በሱ ስር ሁኜ ስራ ሰራ ጨካኝነቱ አውቄያለሁ ብላ እያንዳንዱ ናትናኤል የት እንደሚቀመጥ የት እንዳለ ምን አይነት ስቃይ ውስጥ እንዳለ ምናምን እንዳለ ተናግረ ነበር። ከዛ ያ ወረቀት የሰጠ ልጅም ጋር ተሂዶ ነበር። ያለበት ቦታ ጠቁሞ ሄዱ። ከሀገር ሊወጡ ሁሉ ነገር ወስነው ናትናኤል ይዞ ከሀገር ሊወጡ ብቻ ሊያመልጡት እንደደረሱባቸው ሲያውቁ እኮ ነው መስፍን የመጨረሻ ሽንታም እንደሆነ እኔ ያለ ሳደብም ብዬ ነበረ። ግን በዚህ ልክ መውረድ እውነት ወንድ ከሆነ እውነት በራሱ የሚተማመን ከሆነ እሱ እኮ እምነቱ ብር ነው። በቃ እምነቱ ብር ነው። የሰው ልጅ ግን እምነት ከልቡ የመነጨ አይምሮን አስተካክሎ እምነት ሲኖረው ነው እንጂ ብር ይሄዳል ይመጣል። ያው ብርህ አላደነህም። እነሱ አይምሯቸው አስተካክለው ልባቸው ንጹህ አድርገው ህሊና ኑሯቸው ሁሉ ነገራቸው ጎበዝ አድርገው ወደፊት ስለተጓዙ ማህሌት ተገኘች። አልሐምዱሊላ። ዛሬ ደግሞ ናትናኤል ተገኘ። አልሐምዱሊላ። እኔ በጣም ነው ደስ ያለኝ። ዘላለምና የነስራይን እንጃ በምን አይነት ቃላት እናንተ ቃላት የለም ቢደረደር ቃላት የእናንተ ቃላት አይገኝላችሁም። እንኳን ለዚህ ቀን አበቃችሁ። ምክንያቱም ሰው የለፋበት ውጤት ሲያገኝ በጣም ደስ ይላል። በድጋሚ ከመላ ቤተሰቦቻችሁ ምክንያቱም በዚህ ጉዳይ ላይ በዚህ ኬዝ ላይ የእናንተ ቤተሰብ በሙሉ ተረብሸዋል። የዘላለም ቤተሰብ ተረብሸዋል። የነስር ቤተሰብ ተረብሸዋል። ብዙ ነገር እናቱ ታማለች፣ እህቱ ታግታበታለች፣ እሱ ታግቶ ስቃይ አይተዋል። ስለዚህ ውጤት ስላገኛችሁ በጣም ነው ደስ ያለኝ። አሁንም እንደገና መስፍንን በእጃችሁ አግኝታችሁ እንደዚህ ወንጀል የሚሰሩ መስፍን ብቻ አይደለም ወንጀል የሚሰሩ ሰዎች በሙሉ አግኝታችሁ የእጃቸው በህግ ተጠይቀው የእጃቸው የሚያገኙት ያ የሰሩት በሙሉ ተጸጽተው ህዝባቸውን ይቅርታ ጠይቀው የበደሉ ሰው በሙሉ ይቅርታን ጠይቀው የሚኖሩ ዜጎቻችን እንደሚሆኑ እርግጠኛ ነኝ። ምክንያቱም ሰው ልጅ ጥፋት ይሰራል፣ አያጠፋም አይደለም። ማንኛውም ሰው ጥፋት ይሰራል።
ግን ከዛኛው ጥፋቱ ታርሞ ይቅርታን ጠይቆ የበደለ ሰው ደግሞ ይቅርታን ጠይቆ ጥፋተኛ ነበርኩኝ ብሎ ከዛ ጥፋቱ ታርሞ ሲኖር ነው ደስ የሚለው። ብቻ እኔ ዛሬ በጣም ደስተኛ ነኝ። በቃ ለምን ማህሌትን ሁሉ ሰው ሊጠይቃት ሲመጣ ወንድሜ ካታ ማህሌት ከሀገር ወጥታ እንድትታከም ዶክተሮቹ አዘዋል። ግዴታ ከሀገር መውጣት አለባት ብለዋል። ምክንያቱም ኦፕሬሽን ሲያደርጓት ጊዜ አስተካክለው አይደለም ያደርጓት፣ በቤት ውስጥ ስለሆነ እንደፈለጉ ስለተጫወቱባት ግዴታ ከሀገር ውጭ ወጥታ መታከም አለባት ነው ያለው ትላንት ዶክተሩ እንዳያችሁት። ስለዚህ ግን እሷ ወንድሜ ሳይገኝ እሞታለሁ እንጂ አልወጣም ብላ ነበረ። በቃ የመጣ ሰው በሙሉ ወንድሜ፣ ትላንት ጓደኛውን መታ ወንድሜ፣ አክስቷን መታ ባለፈው ወንድሜ። እንዲሁ አክስታቸው ምን አይነት ደስ ይላታል ይሆናል። ዛሬ ናትናኝ ተገኝቶ ማህሌት ምን አይነት ደስታ ነው የሚሰማት ወንድሟ አግኝታ እንደ መጀመሪያ ህይወታቸው እንዲኖሩ 100% እርግጠኛ ነኝ ከፈጣሪ ጋር ማለት ነው። ፈጣሪ እድሜና ጤና ሰጥተዋቸው ደስተኛ ሁነው ኢንሻአላህ ደስተኛ ሁነው የተቸገረ በሙሉ የሚረዱ ጀግኖች እንደሚሆኑ እርግጠኛ ነኝ። ትላንት ማህሌትም ተናግራለች። ወንድሜን ብቻ ይገኝ ነኝ እኔ ልዳን እንጂ ከነስራይና ከዘላለም ጎን ሁኜ የተቸገሩ በሙሉ ሁሉም ሰው እነሱ እንደሚረዱ እኔ በጥሩ ልቤ ሰውን እረዳለሁ። ከጎኔ የሆነ ሰው በሙሉ ባለኝን አቅም ስጦታን አበርክቼ ያ ሁሉ ሰው አመሰግናለሁ ነው ያለችው የነበረው። እና ማህሌት በድጋሚ ቪዲዮ መቼም አታዩም፣ ግን እንኳን ደስ አለሽ። ባታዩም ባይደርሰሽም እንኳን ደስ አለሽ ወንድም ስለተገኘ። አንቺም ከዛ ስቃይ ወጥተሽ ወንድምሽን ከዛ ካረመኔ ሰዎች ወጥተው ከዛ ስቃይ ወጥተው ዛሬ በዘላለም እጅ ስለገባ በጣም ደስ ብሎኛል። እኔ ምን እንደምል ብቻ አላቅም። ማውራት ጠፍቶብኛል። ዘላለም በርታልን። ሁሌ ወደፊት እንጂ ወደ ኋላ የሚባል ነገር የለም። በሀቅ የቆመ ሰው ሁሌ ወደፊት ነው የሚጓዘው እንጂ ያለፈው መንገድ ዙር አድርጎ አያይም። በእርግጥ አንድ ሰው በችግር ካለፈ ያ ችግሩ ማስታወስ ግድ ይለናል። ምክንያቱም ያለፍንበት ችግር ካላስታወስ ነው ፊት ለፊት ሁሌ በድሎት ምኖር ነው ይመስለን። ምክንያቱም ማንኛውም ነገር ይሄዳል ይመጣል፣ ግን ሰው ግዴታ ያለፈበትን ማስታወስ ግድ ይላል። ግን በመጥፎ ነገር ወደ ኋላ መመለስ ሳይሆን በጥሩ ነገር ወደፊት ሂደን ጉዞ ወደፊት አድርገን ሰውን እንደዚህ መርዳት። አሁን ማህሌት ምንኛ ነው ደስ የሚላት። እንዶ ዘላለምና የነስራይን ምን ያክል እርካታ ነው የሚሰማቸው? እንዴት ነው ደስተኛ የምትሆኑ? ሰው እንደዚህ ማዳን፣ የተጨነቀ ሰው እንባ ማበስ፣ የተጨነቀ ሰው በሆኑ ካለበት ጉድጓድ ቆፍራችሁ ህይወታችሁን መስዋዕትነት ከፍላችሁ ምንም ነገር ሳይበግራችሁ ቀና ማታ ያሰራችሁ ምን ያክል ደስተኛ ናችሁ በህይወታችሁ? ምክንያቱም አንድ ሰው ማዳን ማለት በጣም ትልቅ ነገር ነው። የአንድ ሰው ነፍስ ማዳን በቻልነው አቅም በጣም ትልቅ ነገር ነው። በፈጣሪያችን ዘንድ ተወዳጅ ነው። እኛም ደግሞ ልባችን ያርፋል፣ ደስተኛ እንሆናለን። ግን ይሆን አንድ ሰው እንኳን ያልሆነ ንግግር፣ የሚያስጠላ ንግግር ከተናገር ነው ምን ያክል ህሊናችን ይወቅሰናል። ለምን ተናገርኩት፣ ለምን ተከፋብኝ ብለን እኮ ውስጣችን የሆነ ሁሌ የበታችነት ስሜት ነው የሚሰማል። ለምን አስከፋሁት ቅር ይለዋል እኮ ብለን ማለት ነው። ግን እነሱ አሁን እንደዚህ በዛ ስቃይ በሙሉ ቢያንስ አሁን 3 ዓመት ሊሞላቸው ነው፣ ትንሽ ነው የቀረው። ይህን ያህል ዓመት በሙሉ በመስፍን የተሰቃዩ ልጆች ዛሬ እንዲህ አውጥተው በራሳቸው እጅ አስገብተው ዶክተር ቀጥረው እነሱን መንከባከብ ምን ያክል ደስተኛ ናቸው? ምን አይነት የታደለችው ብትሆኑ ናቸው? ምን አይነት እናት ብትወልዳቸው ናቸው? እናንተ እንደ እናንተ አይነትን አገራችን ላይ ይብዛልን። እንደ እናንተ አይነት ወጣት አገራችን ላይ ሞልቶ ይትረፍ። አዎ መጥፎም የሚሰሩትን ደግሞ በእናንተ አይተው በእናንተ በጥሩ ስራችሁ ተምረው ጥሩ ስራ እንደሚሰሩ እርግጠኛ ነኝ። ምክንያቱም የሰው ልጅ ሁሌ እንደተዘፈቀ አይኖርም። አንድ ቀን ቆሻሻ ቢኖርበት ነገ ይጸዳል አይደል? ዛሬ ቆሻሻ ቢኖርበት ከሳት ደግሞ ጽድት ሆኖ ይመጣል። እና ማንኛው ሰው ወንጀል ይሰራል፣ ኃጢአት ይሰራል፣ ማንም ነገር ይሰራል። ግን ከዛ ወንጀሉ ወጥቶ ጥሩ ነገር ለመስራት መሞከር ግድ ይለናል። እኛ ወጣቶች ከነዚህ ወጣቶች ከነስራይንም ሆነ ከዘላለምን ጥሩ ነገር መማር ከነሱ አለብን። እነሱ ቪዲዮ ማየት አለብን። ምክንያቱም በቃ እነሱ ለበጎ ስራ ነው የሚሰሩት፣ ጥሩ ስራ ነው የሚሰሩት። ምንም ህይወታቸው ሳይበግራቸው ቤተሰባቸው ሳይበግራቸው በቃ ሁሌ ጥሩ ስራ ለመስራት ነው የሚራራጡት። ሁሌ ጥሩ ስራ ለመስራት ነው የሚሄዱት። ምንም ቤተሰባችን አስፈራሩ ምናምን የሚሉት ነገር የለም። በርቱልን፣ ቀጥሉበት። ይሄ ነገር በጣም ደስ የሚል ነገር ነው። በጣም የሚያስደስት ነገር ነው። እንኳን ደስ አላችሁ። በድጋሚ ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ እላችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱን። በድጋሚ እንኳን ደስ አላችሁ።